አንድ የመኪና ባለቤት መኪናውን እያሽከረከረ በሚጓዝበት ወቅት አንድ የ11 ዓመት ህፃን ልጅን ይገጭና ህይወቱ ያልፋል ማለት ነው። ታዲያ የልጁ ቤተሰቦች በፍርድ ቤት ክስ ይመሰርታሉ። የክሱ ዋና ሀሳብ ምንድነው? ልጁ አድጎ ትልቅ ቢሆን ኖሮ ኢንካም ያመጣልን ነበረ፣ ይረዳን ነበር፣ ያግዘን ነበረ። እንዲሁም በህይወት እያለም ይላላክና አንዳንድ ደግሞ እርዳታዎችን ይሰጠን ስለነበረ የሞት ካሳ ሊከፈለን ይገባል በሚል ክስ ያቀርባሉ። ተከሳሹ ወይ ደግሞ የመኪናው ባለቤት ሆኖ የቀረበው ተከሳሽ ይህንን ክስ ይቃወማል። መቃወሚያውም ዋናው ምንድነው? ወደፊት የሚባል ነገር የለም፣ ልጁ ገና ህፃን ልጅ ነው። ስለዚህ ምንም አይነት ኢንካምም አልነበረውም። ስለዚህ ልከፍል የሚገባኝ እነሱ የጠየቁትን አይደለም። ልከፍል የሚገባኝም ከተባለ የህሊና ካሳ ነው፣ እሱም ደግሞ 1000 ብር ነው በሚል ይከራከራል። ታዲያ ፍርድ ቤቶቹ በተለይ የስር ፍርድ ቤት የወሰነው ምንድነው? ህፃኑ ልጅ ምንም አይነት ኢንካም ያልነበረው በመሆኑ ቤተሰቦችንም የሚረዳበትን ምንም አይነት ሚንስ ያልነበረው መሆኑን ስለተረጋገጠ የጉዳት ካሳ ደግሞ 1000 ብር ነው። ስለዚህ 800 ብር የጉዳት ካሳ ሊከፈል ይገባል ወይ ደግሞ የሞራል ካሳ በሚል ውሳኔ ይሰጣል። ታዲያ ወላጆች ወደ ላይ ፍርድ ቤት በመሄድ የሰበር ውሳኔ ያስወስናሉ። አክቹዋሊ ውሳኔው የተሰጠው በ2001 ዓ.ም ነው። ነገር ግን ያው ህጉ እስካሁን ስላልተለወጠ ተመሳሳይ ነውና ሀሳቡ ይረዳል ማለት ነው። ሰበር የወሰነው ውሳኔ ምንድነው? እንዲህ አይነት አስቸጋሪ ለካሳ አተማመን አስቸጋሪ የሆኑ ጉዳዮች ሲገጥሙ ዳኞች አንድ ዲስክሬሽን ፓወር የተሰጣቸው ነገር አለ። ምንድነው? በፍትሐብሔር ህጋችን አንቀጽ 2102 ላይ በግልጽ እንዲህ አይነት አስቸጋሪ ጉዳዮች ሲገጥማቸው ዳኞች በራሳቸው በርትዕ የሚወስኑት ውሳኔ መኖር አለበት እንጂ ምንም ኢንካም የለውም በሚል መወሰን የለባቸውም። ስለዚህ ርትዕ ማለት ደግሞ ዳኞች ግራና ቀኙን ሁኔታዎችን በማየት በራሳቸው ይሄን ያህል ገንዘብ ነው ብለው መወሰን የሚችሉበት የተሰጣቸውም አንድ ስልጣን ነው። ስለዚህ እንዲህ አይነት ጉዳዮች ሲገጥም ዳኞች መወሰን ስለሚኖርባቸው በባዶ ምንም ካሳ አይከፈለውም ኢንካም ስለሌለው መባሉ ትክክል አይደለም በሚል የሆነ አማውንት ለቤተሰቦቹ እንዲከፈል ውሳኔ ሰጥቷል ማለት ነው። በተመሳሳይ ስራ የሌላቸው ነገር ግን ከ18 ዓመት በላይ የሆኑ ሰዎች ጉዳት ሲደርስባቸው ይህንኑ ፕሪንሲፕል ነው የሚከተለው ህጋችን ማለት ነው። ኢንካም ስለሌላቸው ወይ ደግሞ በጊዜው ምንም አይነት ገቢ ስለሌላቸው ካሳ አይገባችሁ መባል የለበትም። ይልቁንስ ቀደም ብዬ የጠቀስኩላችሁን አንቀጽ በመጥቀስ ዳኞቹ ይመጥናችኋል የሚሉትን አይነት ገንዘብ መጠን መወሰን ይኖርባችኋል እንጂ ምንም ካሳ አይገባችሁም በሚል ውሳኔ መስጠት የለባቸውም የሚል ነው። እዚሁ ላይ በፍትሐብሔር ህጋችን አንቀጽ 2115 ላይ በግልጽ አንድ ድንጋጌ አለ። አንድ ሚስት ጉዳት ደርሶባት ቀደም ሲል ለባል ትሰጥ የነበረውን ደስታ የሚያቋርጥ ጉዳት ከሆነ እና ክስ ከቀረበ በባልየው በኩል ጉዳት ያደረሰው አካል ለባልየው ካሳ በርትዕ ዳኞች ሊወስኑለት እንደሚችሉ ይናገራል። ይሄ ማለት ግን ሚስት ማለቱ ባልንም ያጠቃላል ማለት ነው። ባልም ጉዳት ደርሶበት ሚስት ድሮ ከባሏ ታገኝ የነበረውን ደስታ የሚያቋርጥባት ከሆነ ወይ ደግሞ የሚከለክላት ከሆነ በተመሳሳይ ጉዳት ያደረሰበትን አካል በመክሰስ የጉዳት ካሳ ልታገኝ ትችላለች። ይሄ ማለት ግን ጉዳት የደረሰባቸው ባል ወይም ሚስት ራሳቸው ስለ ጉዳት ካሳ ራሳቸውን መዝገብ ከፍተው መጠየቅ አይችሉም ማለት አይደለም ማለት። ስለዚህ ርትዕ ማለት ዳኞች ራሳቸው የሚወስኑት የገንዘብ መጠን ነው ማለት ነው ከውል ውጭ ኃላፊነት ህጎቻችን